ከምድሪቱ የእግዚአብሔር ሰው እንዲጠፋ በተዘመተበት ማግስት በስተናል። እቺን ያዙ። እግዚአብሔር ሕዝቡን ያበዛል። የድህነትን ወሰን ያሰፋል። እግዚአብሔር የበረከትን ወሰን ያሰፋል። የጉብኝትን ወሰን ያሰፋል። እግዚአብሔር የጸበሉን ኃይል ያሰፋል። አሁን የእመቤታችን ስዕል ሙት ያስነሳል፣ ለምጻም ያነጻል። በተቀደደ ማግስት ሂዱ፣ እዚህ ቅርብ ደብረ ብርሃን ሳትደርሱ ስውሯ ማርያም ስዕሏን ተንተርሼ እጢው ከውስጥ የጠፋ የሞት ደብዳቤ ይዘው የሕይወት ደብዳቤ በዚያች ትንሽ ስዕል ምራቅ በተተፋባት ትንሽ ስዕል ተቀየረ ሲባል እንሰማለን። ማን ይመስገን? በስተናል። በረከቱ በስቶልናል። ዲያብሎስ ክፉ ነገር ሲያደርግ አትበሳጩ። የእግዚአብሔር ጉብኝት በማግስቱ ይቀጥላል። በፊታችን ጠቦናል። ማን ስላለ ከኛ ጋር? እግዚአብሔር ስላለ ከኛ ጋር። ስለዚህ ምድር ጠበባቸው ይላል። ወቦአ እስራኤል ብሔረ ግብፅ ወያዕቆብኒ ሀደረ ምድረካም ይልና ወአብዝሆሙ ለሕዝቡ ፈድፋደ ወአንጽሆሙ እምጸሮሙ። መዝሙረ ዳዊት መዝሙር 104 ቁጥር 23 እስራኤል ወደ ግብፅ ገባ ይላል። ያዕቆብም በካን ምድር ተቀመጠ በምድረ ካም። ሕዝቡንም እጅግ አበዛቸው፣ ከጠላቶቻቸው ይልቅ ምን አደረጋቸው? አበረታቸው። በስደታቸው ዘመን አበዛ፣ በመከራችን ዘመን እንበዛለን። መስቀሉ በተገፋበት ዘመን የበለጠ ያበራል። ስዕለ ማርያም በተተፋበት ዘመን የበለጠ ተአምር ይሰራል። ማን ይመስገን? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ኦሪት ዘፍጥረት ምዕራፍ 26 ቁጥር 22 እግዚአብሔር ተበቃይ ነው። ያዕቆብ አባቱ ይስሐቅ ያስቆፈራቸው ጉድጓዶች የጌሬራ ሰዎች ደፍነውት ነበር። የመጀመሪያውን አስቆፈረ ይላል። የጌሬራ እረኞች መጥተው የኛ ነው ብለው ወሰዱ። አባቱ ያስቆፈረውን ጉድጓድ እነሱ ደፍነውት እሱ አውጥቶ ውሃ ማውጣት ሲጀምር ፍልስጤማውያን የደፈኑትን የኛ ነው ብለው ቀሙ። የጌሬራ ሰዎች አይሰሩም፣ የተሰራ ይነጥቃሉ። ነጥቀውም በደንብ አይዙትም፣ ያደፈርሱታል፣ ያቆሽሹታል። ትልቁ ችግር ይሄ እኮ ነው። በከለላና በጥበቃ አጠገባችን ሚሌኒየም አዳራሽ የተዛነፈ ምስባክ፣ ፌዝ የበዛበት ልብሰ ተክህኖ በአይናችን አይተናል። ይሄ ሁሉ ለምን የተሰራ ይመስላችኋል? የጌሬራ እረኞች ምድሪቷ ላይ ስለበዙ ነው። የራሳቸው የላቸውም፣ የሰው ይነጥቃሉ፣ ሰርቶ የሚያመጣውንም ይጠላሉ። ሀገሪቱን እዚህ ድረስ ያደረሰች ቤተክርስቲያን እንዲህ ሊዘመትባት አይገባም ነበር። ፈተናው በዝቷል። በየአደባባዩ አሁን አሉ የጌሬራ እረኞች፣ የቤተ ክርስቲያኒቱን ድምፅ ለመንጠቅ ምንም ያልቀራቸው፣ ታቦት ማስገባት ብቻ የቀራቸው